ዛሬ በፊዚክስ ተርም ሲሪስ ውስጥ አንዱ ስለሆነው ፍሪክሽን ፎርስ እንመለከታለን። ሰላም፣ ይህ ፋይዳ አካዳሚ ነው። ፍሪክሽን በአማርኛ እፍግታ ማለት ሲሆን it is the force generated by two surfaces that contact and slide against each other። ይህ ማለት ፍሪክሽናል ፎርስ ሁለት ሰርፌሶች ኮንታክት ሲፈጥሩና አንዳቸው በአንዳቸው ላይ ሲንሸራተቱ የሚፈጠር ኃይል ነው። አንድ አካል በሆነ ስፍራ ላይ ቢንሸራተት የሚንሸራተትበት ስፍራ የተለያዩ ፎርሶችን በሚንሸራተተው አካል ላይ ኤግዘርት ያደርጋል። አንደኛው ፎርስ ኖርማል ፎርስ ይባላል። ይህ ፎርስ የሚንሸራተተው አካል በሚንሸራተትበት ስፍራ ትይዩ የሚፈጠር ፎርስ ሲሆን፣ ሌላኛው ፎርስ ደግሞ ፍሪክሽናል ፎርስ ይባላል። ይሄ ፎርስ ደግሞ የሚንሸራተተውን አካል መንሸራተቱን ሪዚስት የሚያደርግ ወይም የሚቃረን ፎርስ ነው። ፍሪክሽንን አፌክት የሚያደርጉ ፋክተርስ አሉ። የመጀመሪያው የሚንቀሳቀሰው ዕቃ ሲሆን ይሄ ማለት ስሙዝ ውጫዊ አካል ያለውን ዕቃና ራፍ ውጫዊ አካል ያላቸው ዕቃዎች የተለያየ ፍሪክሽን ነው የሚፈጥሩት። ስሙዝ ኦብጀክት አነስተኛ ፍሪክሽን ሲፈጥሩ፣ ራፍ የሆኑት ዕቃዎች ደግሞ ከፍተኛ ፍሪክሽን ይፈጥራሉ። ነገር ግን የዕቃው አይነት ብቻ ፍሪክሽንን አፌክት አያደርግም። ዕቃው የሚሄድበትም ሰርፌስ ትልቅ ፋክተር አለው። ሁሉም ሰርፌሶች የተለያየ ኮኤፊሽንት ኦፍ ፍሪክሽን ወይም የፍግታ መጠን አላቸው። ለምሳሌ አንድ ትንሽዬን ቦክስ በበረዶ ላይ ብንገፋው የበረዶው ሰርፌስ ኮኤፊሽንት ኦፍ ፍሪክሽኑ ትንሽ ስለሆነ ፍሪክሽኑም ሎው ነው። ያው ቦክስን ደግሞ በብርጭቆ ወረቀት ላይ ብንገፋው ትልቅ ኮኤፊሽንት ኦፍ ፍሪክሽን ስለሚኖረው ሃይ ፍሪክሽን ይኖረዋል። ባጭሩ ስሙዝ ሰርፌስ ላይ ትንሽ ፍሪክሽን ነው የሚፈጠረው። ስሙዝ ያልሆነ ሰርፌስ ላይ እንቅስቃሴ ቢደረግ ፍሪክሽኑ ትልቅ ነው የሚሆነው። እስቲ አንድ ጥያቄ ጠይቀን የመጀመሪያውን የፍሪክሽን ፓርት እንጨርስ። ከነዚህ ምርጫ ውስጥ የትኛው ነው ትንሽ ፍሪክሽን እና የትኛው ነው ትልቅ ፍሪክሽን ያለው? በአንደኛ ምርጫ ላይ ስሙዝ ኦብጀክት በስሙዝ ሰርፌስ ላይ ቢሄድ፣ ሁለተኛው ምርጫ ደግሞ ራፍ ኦብጀክት በስሙዝ ሰርፌስ እና ስሙዝ ኦብጀክት በራፍ ሰርፌስ ላይ ቢሄዱ፣ ሶስተኛው ምርጫ ደግሞ ራፍ ኦብጀክት በራፍ ሰርፌስ ላይ ቢሄድ። መልሱን የኮሜንት ሳጥን ውስጥ ያስቀምጡልን። በቀጣይ ፓርት ደግሞ ስለ ፍሪክሽናል ፎርስ አይነቶችና እንዴት ካልኩሌት እንደምናደርግ እናያለን። ለሌላ